የጌሷጥ እሺ በውሃው ጠጅ ሲጣል ማለት ነው። በውሃው ጠጅ ይጣላል። የስንዴ ብቅል ተፈይቶ እንደው ቆይ አንድ ጥያቄ ማማ ዝናሽዬ እንደው እሸልሞት ቆይ እንደው መጀመሪያ ሊሸልሞት ቆይ ይሄው ምን ጥረቅበት እዛው ወደዛው ያ ሁሉ ተናግሬ ነው እዚህ አይደለም። ቆይ በደንብ ሞቅ አድርጌ እሸልሞታለሁ። ቆይ ጥያቄ ልጠይቆት። እኔ አሁን አረቄ ቤት ስለተዘጋ ማማ ዝናሽዬ ካስተርን ብለው ነው ያዘው። ቆይ ሌላ ወዲህ ነው ጨዋታው ሌላ ነው። አሁን አረቄ ቤት ስለተዘጋ ጀማነሽ አረቄ ስሪልኝ እላታለሁ። እንዴት እንደሚሰራ ንገሩኝ። ጎሽ ጀሙዬ ልጄ ቤት እሷ እንትን መታጅ ነግራታለሁ። ለቤት የሚጠጣ ብቻ የንግድ ሳይሆን አዎ ለኔ ብቻ እኮ እዚህ መታ ነግራታለሁ። እሷ ራሷ እዚህ ምን አለበት ለኔ ቢነግሩኝ? አንተ አትጥልም። ለምን? አይ ወንድ አይሰራም። እሱ ሴት ነው የሚሰራው። የወንድ የሴት ብለው ደግሞ ሙያ አለ እንደሆነ እንሰራለን እንዴ? እኔ ስትመጣ ጠጅ ጣይለት ለሱ ቤት ውስጥ ቢሸጥ አይደለም። አንቺና እሱ ለምትጠጡት ብቻ በድብቅ እላታለሁ። ወይ ጉድ! ጀማነሽ አረቄ ልጠጣ? ኧረ በለው የማይበጃ አንድ ቀለታ ጠጅ ማነው አረቄ ያመጣውና ጠጪ ቀመሻ አልኳት። ጉድ ልንገሩት። ቆይ ያው ጉድ ልንገሩት ቀመሻ አልኳት። እንደው ቀመስ አደረገች። እንዴ ይሄ ነገር እንደው ስጠላው ነበር እንዴት ይጣፍጣል አለች። ስትጨምርልኝ አለች። ጨመርኩላት። ስትጠጣ እንደው አንዴ ቡ ዋለችና በቃ እቤት ውስጥ ማን ያዛት? በቃ ሰከረች። ሰከረች ማቀላል ነው። ጨፈረች። አንዴ እዛ ጋር ትጨፍራለች፣ አንዴ ወደዛ ትጨፍራለች። እንደው ለመያዝ በቃ መጨረሻ ላይ ቢቸግረኝ እጇን አስሬ ቁጭ አደረኩ። በዚያ ሰክራ ስትጨፍር አተኝታ ትደክም። አተሰበርክብኝ። አንዱ ስነ ስርዓት እማማ ዝናሽ ስነ ስርዓት የዓለም ስራ ነው። ኧረ ነው የዓለም ስራ ነው። እሱ የዓለም ስራ ነው። ውሻው ጩ በደንብ እዚህ ጋር ውሻው ጩ ቦቢ ጩ በደንብ እንዳይሰሙ እዚህ ጋር ያሉት እማማ ዝናሽ ይሄ 818 ሰው ምናምን ከዛ ውስጥ 800 ሰው ሪከርድ የሚያደርግ ነው። እንዴት እነዚህ ሰዎች ፊት እንደዚህ አይነት ወሬ ይወራል? የአንድ ወር ኮንተንት ነው እማማ ዝናሽ ይታው እንጂ ማነች እቺ ደግሞ ምንድነው? ሰላም ልትሎት ነው? የደረጀ ነሽ? ወርቅ ነይ ሰሞኑን ጠፋሽብኝ። ቃል ኪዳንን ስደጅብኝ ናፈቀችኛል። ነይ እስኪ ግቢ በዚህ። ጫማ አላደረገችም። ጫማ ይቀዘቅዛታል። ይሄ መሬቱ ይቀዘቅዛል። እዚህ ነው ተወልዳ ያደገች። እዚህ መሬቱ ይቀዘቅዛታል። ጫማ ግቢና ሰላም በይ። ጫማ ምንድን ነው ያልኳት? ጫማ ታርግ። ቆይ እለፊ አንቺን ሲያይ ነው። እሺ በቃ ሂጂ፣ የራስሽ ጉዳይ። እለፊው ስትሄድ እንደው ግባና ተኛ ቤት። ወይ ጉድ! ምን የሰጠኸኝ? ምን አልሰጠኝ? የታል? ያው 50 ብር አሁን ሊሰጥ አንድ ብቻ አይደለም። ታብታብ አታረጉም እናንተ? ጎበዝ 50 ብር ነው። 50 ብር ነው ይሄ ሰውዬ 50 ብር ነው። ወሰድንካ እንዴ ሲቆይ 200 ብር ይሆናል። ይቀመጥ። አይ ቅጥን ጥረግበት ከገራቂት እኔ 50 ብር ተቀብዬ አላውቅም። በዚህ 100 ሺህ አስገቡ። ኧረ ጎበዝ ታብ የኔ ገንዘብ ጡረታ የተቀየረውን ወሰድክ። ቸገረኝ በላሁት አልከኝ በቀደም። ምን ላድርግ? አረቄ ተዘጋ ሲባል
ሌላ ቦታ የሆነ ቦታ አረቄ ይሸጣል ያልተዘጋ አረቄ ቤት አለ ሲባል እጄ 5 ቡጥሌ አረቄ ገዝቼ የተወሰነውን ቤት ያስቀመጥኩ የተወሰነውን ደግሞ የተቀየረውን ገንዘብ በአረቄ ነው ያወጣኸው ማለት ነው። አዎ ምን ላድርግ። ከዛ አረቄው አሁን ለእኔ እንደ ዳቦ የሆነ የሚገመጥ እርጎ ገዝተህ አምጣ። የተቀየረውን ገንዘብ በሙሉ አንተ ጋር ነው የቀረው። ተልኳንዳ ተቅርጫ ስጋ ገዝቼ እበላበታለሁ። የልኳንዳ ስጋ አልወድም፣ አልበላም፣ ያመኛል። የልኳንዳ ስጋ አልበላም፣ ያመኛል። የልኳንዳ ስጋ አልበላም፣ አልወድም፣ ያመኛል። የቅርጫ ስጋ ነው የማገባው ብለህ የቅርጫ ስጋ የዋግብተህ የልጅቷ ልደት ዕለት ማንም ሰው በላው እየገባ አሁን በቀደም የልጅቷ ልደት ዕለት መቼ የማንን የጣሉ ያንተ 2 ዓመቷ ልደት በቀደም አልተከበረ? አዎ እና ምን ሆነ? ስጋው ቅርጫ እንትን ቅርጫ ያገባው እየተሰራ የልጅቷ ተተወለደች 2 ዓመቷ ልደት ሲከበር ስጋው እየተሰራ ጀማለኝ ሰው ሁሉ እየተንጋጋ በላው። እኔ ለሰው አይደለም የሰጠው እና የተሰራው ሰው እንዲበላው ነው እንጂ ታላወሬ እንዲበላው ነው። እኔ ለሰው አይደለም የተሰራው። የልጅ የተወለደበት ዓመት ሲከበር ልጅ ነው የሚመጣው። ሻይ ይፈላል፣ ዳቦ፣ ኬክ ልጅ ነው የሚሰበሰበው። አውጣ አይበላም ገብቶ አፈር ይብላ። ኧረ በላሃን ያል ወይ አረ እንደዚህ አይባልም። አንቱ እንደዚህ አይባልም። አይደለም እንደዚህ አይባልም። እንደዚህ አይባልም። አንቱ እራሱ ገዝቶ አይበላም። በቤቱ አዳምጣቸው ይላል። ይሄ ደግሞ ይኸው ካዳመጥኳችሁ ጋራም እንዲሉ ነው። እኛ እንደዚህ አይባልም። ማማዝናሽ እንደማመጣሁን አገር ቤትም አዳምጣቸው የሚለኝን በወልካለሁ ከተማም የልጅ የተወለደበት ዓመት ሲከበር እሺ ዳቦ ይጋገራል። ዳቦ ይጋገርና እየተሸነሸነ የሚመጣው የሚሰበሰበው ልጅ ነው። የጎረቤት ልጅ ይሰበሰባል። ዳቦ ይሸነሸናል። ዳቦ እየተሰጡ እየበሉ ልጅቷ የተወለደችበት ዓመት ሲሆን ልደቷ ዳቦ ነው የሚጋገረው። እንደውም የእርሶም 88ኛ ዓመት አሁን ደርሷል። እናከብራለን የእርሶ ልደት። ከተወለዱ 88 ዓመት ሞላውት። እንኳን ደስ አለዎት። እንኳን እልል በሉ። እዚህ የጨረጨሰች አሮጊት እዚሁ ቁጭ ብላ ግን እድሜ ለመንግስት ምንም ችግር የለኝም፣ አራበኝም፣ አልጠማኝም። እውነት ነው፣ እድሜ ለመንግስት። አንተም ደግሞ ለመንግስት ተቀጥረህ አገልግሎትህን አላጓደልክም እስካሁን። አሁን ያው በጠጅና በረቄ ምክንያት እንጃ አበድክ። አመል ነው ወዲያው አይተው እንግዲህ አመል ወዲያው አይተው አመል ያወጣል ከመሃል ይሉ የለ እርሶ ራሶት ምን ላድርግ እኔ በቁጣ ይሄን አረቄ ነው ተቀብዬ አላውቅም፣ አይበጀኝ። እንኳን ደስ አለዎት 88ኛ ዓመቶትን ሞሎ ለልበሉ። አሁን 90 ዓመት ሊሞላዎት 2 ዓመት ቀሮት። አሁን ትልቅ ኬክ እና እኔ እድሜን አላውቅም። እኔ አውቀዋለሁ። መታወቂያዎትን እኮ አግኝቼዋለሁ። የእርሶ መታወቂያ አግኝቼዋለሁ። እማማ ዝናሽ የእርሶ በድሮ ጊዜ በደርግ ጊዜ የነበረውን መታወቂያ አገኘሁኝና ሳነበው ስም ይላል። ስም ዝናሽ ወልደ ስላሴ ወልደሃኔ ይላል። ወልደሃኔ የእናቴ አባቴ አያቴ ናቸው። ወልደሃኔ ወልደ ስላሴ ወላጅ አባቴ። ከዛ እድሜ ይልና ምን ይላል እዛ ላይ 46 ይላል። በድሮ ጊዜ ማለት በደርግ ጊዜ ድሮ ስራ ምንድነው ይላል ደግሞ ስራ ጥጥ መፍተል ይላል። ስራ ጥጥ አልፈትልም። እንጀራ በየሰው ቤት እንጀራ ጋግራለሁ። ለሰርግም የምር ግን የድሮ መታወቂያቸው ነው። ለሰርግም እንጀራ ጋግራለሁ። በየሰው ቤት እንጀራ ጋግራለሁ። ቦርቦር ስማ
በአራት ቀን ሄጄ በየሰው ቤት እጋግራለሁ እንጀራ በወር ደሞዙ በወር ነው። እንጀራ በአራት ቀን ነው እየሄድኩ የምጋግረው። እንጀራ በአራት ቀን እየሄድኩ ጋግሬ አብኩቼ እመጣለሁ። ሄጄ ያወካሁትን አብስጥዬ ጋግሬ ደግሞ አብኩቼ እመጣለሁ። በአራት ቀን ነው እየሄድኩ የምጋግረው። በወር 3 ብር አንድ ሰው በወር 3 ብር አንድ እንጀራ ይዤ እሄዳለሁ። ጋግሬ አንድ እንጀራ ይሰጡኝ። ቆይ ላሳያችሁ የእማማ ዝናሽን መታወቂያ። ቆይ እውነታችሁ ነው። ቲክቶክ ይዘጋል። ምን ይላል? ያው የድሮ መታወቂያዎትን አግኝቼዋለሁ። ምን ይላል መሰሎት? ስም ወይዘሮ ዝናሽ ወልደ ስላሴ ይላል። እድሜ ቅድም 45 ነው ያልኩት፣ ተሳስቼ ነው 42 ይላል። የቤት ቁጥር 571 ይላል። ዞን ቁጥር ይላል 5 ቁጥር ዞን 5 24 ቀበሌ እዚህ ነው። ቀበሌ ወረዳ 8 24 ቀበሌ እዚህ። ስራ ደግሞ ምን ይላል? ስራ ደግሞ ጥጥ ፈትል ይላል። ጥጥን ያልፈተልኩም በየሰው ቤት እንጀራ ጋግራለሁ። በወር ነው ደሞዙ። በአራት ቀን እየሄድኩ ጋግሬ ስጨርስ አንዳንድ እንጀራ ይሰጡኝና እመጣለሁ። አንብቤ ልጨርስ። ዜግነት ኢትዮጵያዊ ይላል። እኔ ጥጥ አልፈትልም። ጥጥ ፈትዬ አላውቅም። አዎ መታወቂያውን ላንብብዬ ነው። ዝም ብለው ነው። እኔ ጥጥ አልፈትልም። ጥጥ ፈትዬ አላውቅም። ወይ እንግዲህ በየሰው ቤት እንጀራ ጋግራለሁ። የምጋግረው በአራት ቀን እየሄድኩ ነው። በአራት ቀን በወር 3 ብር ነው። ጋግሬ ስጨርስ አንዳንድ እንጀራ ሰጥተውኝ እመጣለሁ ምሳዬ። ከዛ ደግሞ ዜግነት ኢትዮጵያዊ ኖት እንዴ? ታዲያ ማን ነኝ ደግሞ ተየት መጣሁ ታዲያ? የኃይለ ሥላሴ ልጅ ነኝ እኔ። ኢትዮጵያ የኃይለ ሥላሴ ልጅ ነኝ እኔ። ትናንት ቤተ መንግስታቸው ይሄድን። ትናንት ሂደን ነበረ። ተወልደን ያደግንባቸው አባታችን ናቸው። ትናንት ሂደን ነበረ የኢዮቤልዩ ቤተ መንግስት። በደንብ ደስ ብሏቸዋል። ከዛ ደግሞ ምን ይላል? የቤተሰብ ብዛት 1 ይላል። ያኔም ብቻዎትን ነበር የሚኖሩት ማለት ነው። ብቻዬን ነው እንዴ? በየሰው ቤት እንጀራ እጋግራለሁ። ሄጄ ጋግሬ ስጨርስ እሺ አብኩቼ እመጣለሁ። አንድ እንጀራ ሰጥተውኝ እራቴ ይዤ እመጣለሁ። በአራት ቀን ነው ሄጄ የምጋግረው። ሄጄ ጋግሬ ስጨርስ አብኩቼ እመጣለሁ። በ4 ቀን ሄጄ አብስጥዬ ጋግሬ ደግሞ አብኩቼ እመጣለሁ። ጋግሬ ስሄድ አንዳንድ እንጀራ እራቴ ይሰጡኛል። ግን ባለሙያ ነው። ግን እሱ በወር 3 ብር ነው ደሞዝ። በወር 3 ብር በአራት ቀን ነው እየሄድኩ የምጋግረው። በወር 3 ብር። እግዚኦ። ትንሽ ነው ግን በጣም። በአራት ቀን ነው ስራ የሚውሉ ባልና ሚስቶች ስራ የሚውሉ። ደግሞ ፒያሳ ፈረንጆች ጋርም ደግሞ ህፃናት መንከባከብን ሰርተዋል አይደል? አይ የፈረንጆች በግቢ ለግቢ በብሽክል የፈረንጆቹ ጋሪ ማንሸርሸሪያ መቀመጫ አላቸው። ግቢ ለግቢ አንሸራሽራለሁ በሱ ላይ አስቀምጬ። ባልና ሚስቶቹ ፈረንጆቹ ስራ ይውላሉ። ጊዮርጊስና ፒያሳ። እንደው በጣም ጎበዝ ኖት። ግን እንደው የፈረንጅ ልጅ ወይ ሞግዚትነት ነበርኩ። እንጀራ እየጋገርኩ በየሰው ቤት እንጀራ እየጋገርኩ በሰርግም ቤት እጋግራለሁ ነበር። ሰርግም ሲኖር እንደው ድግስ ባለበት እየሄዱ ወጥ ይሰራሉ። ወጥ አልሰራም። እንጀራ ብቻ ነው። እንጀራ ብቻ ነው እኮ የሚጋግሩት። እንጀራ ደግሞ ቆይ 3 ብር ተሰጥቶት ግን እማማ ዝናሽ በወር 3 ብር ነው። ምን ያደርጉታል? በ3 ብር ትንሽ አነሰብኛ። 3 ብር ሁሉም ይገዛዛው ርካሽ ነው። በ5 ሳንቲም በ8 10 ሳንቲም ብዙ አይገዛል። የኑሮ ውድነት የለም ባይለት። አሁን ህዝቡ የገጠሩ ህዝቡ ሁሉ ከተማ በዛ። የኑሮ ውድነት የሆነው የገጠሩ ህዝቡ ሁሉ ከተማ ገባ። የኑሮ ውድነት የሆነው አሁን በዛ ምክንያት ነው። እንጀራ እየሄድኩ የምጋግረው ባልና ሚስቶች ስራ የሚውሉት ነው። ሚስትየዋ ስራ የምትውል አብራ ተባለው ጋር እኔ እኮ
ሴትዮ የሆነ ጊዜ አግኝቶኝ ውሸታቸውን መስሎኝ ይገርምሃል ዘካርያስ ዝናሽ ድሮ የምትጋግረው እንጀራ አቤት 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 እንጀራ ጋግራለሁ በአራት ቀን እየሄድኩ ጋግራለሁ በአራት ቀን ሄጄ ጋግሬ ስጨርስ አብኩቼ እመጣለሁ። የጋገርኩ ቀን እራቴን አንዳንድ እንጀራ ሰጥተውኝ እመጣለሁ። አቤት አቤት በጣም ጎበዝ ነበሩ። እረበል እማማ ዝናሽዬ የሚጋግሩት እንጀራ አሁን ጤፍ ብቻ ነው ወይስ ደግሞ እንዳሁኑ ጤፍ ብቻ ነው? እንዳሁኑ ሩዝ በቆሎ ምናምን አይጨመርም? ኧረ በስመ አብ የገጠሩ ሰው ከተማ ገባሁ አልሰሙም። ውድነት ነው አሁን ዘጋቱራ ነው የምንበላው። እማማ ዝናሽዬ አልሰሙም እንኳን አይ ደግ ጊዜ እኮ ነው ያሳለፉት እርሶ እማማ ዝናሽዬ። አሁን እኮ ጤፍ የለም እማማ ዝናሽ ሰጋቱራ ነው የምንበላው። ድሮ ሀብታሞቹ ነጭ ጤፍ ወተት የመሰለ ነጭ ጤፍ ነው ሀብታሞቹ ከበቲ። ሌላው ደግሞ ሰርገኛ ጤፍ የሌለ ሰርገኛ ወይ ጉድ! ሰርገኛ ጥቁር ጤፍስ ማን ነው ይበላል? ጥቁር ጤፍ ጤፍ አይደለም ይበላል እንዴ? ምን ነው ጤፍ አይደለም እንዴ? አንዳንዴ ሰርገኛ ማለት የነጭ ጤፍ ነው። በጣም ወይ ከበርቴ ነጭ ጤፍ ወተት የመሰለ ዋጋው ድሮ ህዝብ የለም እዚህ። አሁን የውጭው የባላገሩ ሰው በሙሉ ከተማ ገባ። የኑሮ ውድነት የሆነው የባላገሩ ሰው በሙሉ ከተማ ገባ። የኑሮ ውድነት የሆነው አሁን ድሮ ሁሉ ርካሽ ሆነው እዚሁ ከተማ ተወልዶ ያደገው ብቻ ነው። እዚሁ ከተማ ጋግረው ሲመጡ ግን አንዳንድ እንጀራ ብቻ ነው ይዘው የሚመጡት። አንዳንድ እንዴ ምን 5-10 ይዘው አይመጡም። ኧረ ምን ነው አንተ ጭራሽ ጋገርኩትን በሙሉ ይየለምጣ እሱ እኮ የምጋግርበት እየሄድኩ አበሻ ናቸው። የፈረንጆቹ ልጆቻቸው ሞግዚትነት ነው ግቢውን እያንሸራቸው። አይ ሳይሆን ይኸውልህ እማማ አንዳንዴ ምን አለ መሰለህ መቼስ መጥተው ብቻዎትን አይበሉ እንግዳ ይመጣል። 5 እንጀራ እሱ ያተጋሩ ምን ነው ጭራሽ የተማቱትን ለኔ ሰጠው። እነሱ ባዶ ይቅሩ እንዴ የምትል አጉል ንግግር አትናገር። ይሄ ደግሞ ቀመስት አድርገህ እየመጣህ አትበጥብጠኝ። ጎሽ ማለሸትዬ ጎሽ መርፌ እየወጋሽ ጎሽ። ዛሬ አንቺ በመኖርሽ ኮሜንት ሁሉ ደህና ኮሜንት ነው። ትናንትና ነው ከትናንት ወዲያ እኮ አንዱ ገብቶ በስመ አብ እኔ ያላየሁትም እናቴ በስመ አብ ወልድ መንፈስ ቅዱስ ይተፋል። ይሄን መርዙን ብታይ እኔ ያላየሁትም ሰው ሁሉ ደብሮት ወጣ ለስድብማ እኛ ሌላ ቦታ እንሄድም ብለው አሁን ዛሬ ጤነኛ ብቻ ነው ኮሜንት እንዳለ ጤነኛ ነው። ስማ 3 ቤት እንዲህ ጋግራለሁ። 3 ቤት እንዲህ ጋግራለሁ። 3 ቤት አንድ ቤት ብቻ አይደለም። ስለዚህ በወር ስንት ያገኛሉ? 9 ብር። በወር 3 ብር ነው ሁሉም። በወር 3 ብር ነው። እንጀራ በአራት ቀን ነው ሄጄ የምጋግረው። በአራት ቀን ጋግሬ አብኩቼ እመጣለሁ። ልጋግር ስሄድ አብሽጥ እየጋግሬ ደግሞ አብኩቼ እመጣለሁ። በአራት ቀን ነው። ትንሽ ነው። ባልና ሚስቶቹ ስራ የሚውሉት። ሴትዮዋ ስራ የምትውለው ቤትማ ብትውል እራሷ ትጋግር ነበር። አሁን ግን እማማ ዝናሽዬ አሁን ግን እንጀራ እንዴት እንደሚጋገር ልንገሩት። መጀመሪያ ጤፉ ከሩዝ ጋር ይፈጫል። ሩዝ ሰርገኛ ጤፍ ነው ከሩዝ ጋር የሚፈጫው። አሁን እሱን የሚያውቃል እንዴ? ለካ ሰርገኛ ጤፍ ከሩዝ ጋር ይፈጫል። ሰርገኛ ጤፍ ከዛ አብሲቱ ደግሞ በበቆሎ ነው የሚሰራው። በቆሎ አብሲት እንደ አብሲት ይደረግ። በቆሎ ምንድነው? የጠላ ቂጣ ነው። ምንድነው? ማን ነው በቆሎ የሚበላ? እኛ በቆሎ ሸት ተቀብሶ ሲበላ ነው የምናውቀው ነበር። አሁንማ ይሄንን እንደዚህ አይነት እንጀራ አስተጋገር ያመጣችኋል አንችላሉናት አሉ። ድሮ ሲነገር እዛ አካባቢ ሲሰማ ማን ነው አብሲት በበቆሎ እንዲጋገር
አብሲት በበቆሎ እንዲሰራ ያደረገው ታሪቱ ተቀጥቶ አብሲት ውሃው ሲፈላ አብሲት የሚጣለው ውሃ በብረት ድስት ይጣዳል። ውሃው ሲፈላ ተተወካው ሊጥ ገብቶን ተከተከና አይ እቻ አንችላሉ የዱሮ እንደዚህ ነው። እኛ እንጀራ ለቤትም የሚጋግሩት ራሳቸው የሚጋግሩ ግን ባለሙያ ነው። ግን በጣም እኔ እኮ እማማ ዝናሽ እንዲ ማን አስተምሯችሁ? እንጀራ ጋግራለሁ እኔ እንጀራ መጋገር ማን ያስተማሩት? እናቴ ቡልጋ የ10 ዓመት ልጅ ሆኜ ነው ተቡልጋ አዲስ አበባ የገባሁት። በ10 ዓመት እዛ እንጀራ ይጋግሩ ነበር። እዛ አይደለም እዚህ አዲስ አበባ በተወለድኩ 10 ዓመት ልጅ ሆኜ አዲስ አበባ ገባሁ። የገባሁት 6 ኪሎ አንበሳው ጋር አክስቴ ነበሩ። የእናቴ እህት ናቸው።